ፍቱት ይሂድ ተውት አለ። ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳሉ። መች ይተውሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣው። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ይፈቱለታል። ከተፈታ በኋላ ግን እኛ አንቶ ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጨኛል እንዴ? ማነው ተማሪ አስተማሪ ያደረገ? ሐዋርያት ያደረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። አስተውሉ ምእመናን፣ ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተን። በድሩ ድክመት ነው ሲባል ሰምታችኋል? ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አሉ። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አሉ። እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ውይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ውይ ከዚህ በኋላ እሱ እንደው ተመልሶ ደህና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። አንዳንዴ እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ውይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች እግዚአብሔር አይሸተውም። ምእመናን እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደለም? የሚሸት በረት ውስጥ እኮ የተወለደው። እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን የምንመጻደቅ ሰዎች አለን። ጸሐፍት ፈሪሳውያን አለን። ፍቱትና ይሂድ በሚል ርዕስ የእግዚአብሔርን ቃል እንማራለን። እስቲ ከኔ ጋር በሉ ፍቱትና ይሂድ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ዛሬ ይህንን ቃል መነሻ አድርገን የምንማርበት ምክንያት በዓለ ሆሳዕና ለመከበሩ በጣም ቁጥሩ ብዙ የሆነ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን በዝማሬ በምስጋና በኢየሩሳሌም ከተማ ወጥቶ ለመቀበሉ ምክንያት የሆነ አንድ የመጨረሻ ተአምር ክርስቶስ በዚህ ሳምንት አድርጓል። ሆሳዕና በአርያም ብለው ወጥተው የተቀበሉት አብዛኞቹ ሰዎች የመጡት ከቢታንያ እንደሆነ የዮሐንስ ወንጌል ምዕራፍ 12 ይናገራል። አብዛኛው ሕዝብ ክርስቶስን ተከትሎ ወደ ኢየሩሳሌም እንዲመጣ ከፍ ባለ ምስጋና እንዲያመሰግነው ምክንያት የሆነ ታላቅ ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዞሮ ባስተማረበት ጊዜ ለመጨረሻ ጊዜ ያደረገውን ተአምር ያደረገው በዚህ ሳምንት ውስጥ ነው። ይህም ምንድነው? አልዓዛርን ከሞት ያስነሳበት። እንደውም አንዳንድ አብያተ ክርስቲያናት የዛሬዋን ቅዳሜ ላዛረስ ሳተርዴ ወይም የአልዓዛር ቅዳሜ ብለው ሁሉ የሚያከብሩ ኦሪየንታል አብያተ ክርስቲያናት አሉ። ሌሎቹም ያከብራሉ። ይህንን በዓል ከአልዓዛር ታሪክ ጋር ያገናኘው ምንድነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ካደረጋቸው 7 ተአምራት የመጨረሻውን ያደረገው ከሆሳዕና በፊት ነው። በዚህ ምክንያት ነው የቢታንያ ሰዎች ተከትለውት ሆሳዕና በአርያም ብለው ያመሰገኑት። ብዙ ጊዜኛ ለስብከት እንዲመቸን
ሆሳዕና በአርያም ብለው በዘመሩበት አፋቸው ይሰቀል ይሰቀል አሉ እንላለን። ግን በደንብ አጥርተን ካየነው ሆሳዕና ያለው ሕዝብና ይሰቀል ያለው ሕዝብ የተለያየ ሕዝብ። ሆሳዕና በአርያም የሚለውን ዝማሬ የዘመሩት አብዛኞቹ ክርስቶስን ተከትለው ከቢታንያ ወደ ኢየሩሳሌም የመጡ ብዙ ሰዎች ነበሩና በዚህ ምክንያት ፍቱትና ይሂድ በሚል ርዕስ በቀሪው ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ሆሳዕና የመፈታት በዓል ነው። ቀደም ሲል ጌታችን አህያይቱንና ውርንጫይቱን ፈታችሁ ምን በሉልኝ መልሱልኝ አምጡልኝ ብሎ ነበር። አልዓዛርን ደግሞ ፍቱትና ይሂድ ነበር ያለው። በነገ ጠዋት ደግሞ ከቅዳሴ መልስ ቤተክርስቲያናችን ጸሎተ ፍታት ታደርጋለች። ሁላችን የምንፈታበት በዓል ነው ሆሳዕና። ከዚህ በዓል ዋዜማ ግን መድኃኒታችን ኢየሱስ ክርስቶስ አንድ ፍቱትና ይሂድ ብሎ የፈታው እስረኛ አለ፣ አልዓዛር ይባላል። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 11 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መልእክት መጣበት። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት ይላል። እስቲ በሉ የምትወደው ምን ብለዋል? በነገራችን ላይ ሰው ሲታመምባችሁ ይህን ጸሎት ጸልዩ። ጌታ ሆይ የምትወደው ምን ብለዋል? ታሟል ብለው ላኩበት። ኢየሱስም አልዓዛርንና እህቶቹን ይወድ ነበር ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ሁሉን ወዳጅ ነው፣ መፍቀሬ ሰብ ነው። ነገር ግን በተለይ ደግሞ በቢታንያ ይኖሩ የነበሩትን ማርያምን፣ ማርታንና ወንድማቸውን አልዓዛርን ጌታ ይወድ ነበር። ክርስቶስ ሁሉን ይወዳል፣ ግን ተለይቶ ደግሞ እገሌን ይወድ ነበር ተብሎ የተነገረላቸው ጥቂት ሰዎች አሉ። ለምሳሌ አልዓዛር ወንጌላዊ ዮሐንስ ፍቁረ ጊዜ የምንለው ይወዳቸዋል ተብሎ ተነግሯል። ለምንድን ነው? ክርስቶስ ያዳላል ወይ? አንዱን ይወዳል ሌላውን አይወድም ልንል እንችላለን ወይ? ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? የክርስቶስ ፍቅር እንደ ፀሐይ ነው ይላል። እንደ ምንድን ነው? ፀሐይ ለሁሉ ታበራለች፣ ግን ፀሐይ ወደ ቤት ውስጥ የምትገባው የቤቱ መስኮት በተከፈተበት መጠን ነው። ክርስቶስ ፍቅሩን ለሁላችን አብርቷል። ልባችንን ግን ሁላችንም እኩል አንከፍትለት። ስለዚህ ይህ ቤተሰብ ለክርስቶስ ልቡን ወለል አድርጎ የከፈተ ቤተሰብ ነበረ። አልዓዛር፣ እህቱ ማርያምና ማርታ ክርስቶስን ፍቅሩን የተቀበሉ ቤተሰቦች ነበሩ። ይህን የምታውቁት በሉቃስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ በአልዓዛርና በማርያም በማርታ ቤት ተገኝቶ ነበር። እንግዳ ሆኖ መጥቶ ነበር። ጥቂት ሰዎች ናቸው ክርስቶስ ቤታቸው ገብቶ እንግዳ ሆኖ የተስተናገደላቸው። ወደ ማርያምና ወደ ማርታ ቤት ግን ገብቶ ነበር። ወደ እነሱ ቤት የገባ ክርስቶስ ወደ ሁላችን ቤት ይግባል። ቤታቸው ገብቶ ተስተናግዷል። እንደውም በጣም የሚገርማችሁ ክርስቶስ እዚያ ቤት በተስተናገደበት ዕለት ሁለቱ እህትማማቾች ተጣልተው ነበር። ማርያምና ማርታ ምን አጣላቸው መሰላችሁ? ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ስትሰማ፣ እህቷ ማርታ ግን ክርስቶስማ ቤቴ መጥቶ ዝም ብዬ አልሸኘውም ብላ ወደ ጓዳ ገብታ ለክርስቶስ የሚሆነውን ምግብ ስታዘጋጅ ነበረ። ይህን ጊዜ ማርታ ተናደደች። እንዴ እኔ እዚህ ብቻዬን ስሰራ እህቴ ስትተወኝ አይገድህም ምን ብላ ወደ ክርስቶስ መታ ከሰሰቻት። ይህን ጊዜ ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች። ስለዚህ ከማርያምና ከማርታ ጥሩ የሰራችው ማነች? ማርያም ነች ወይስ ማርታ? መልሱልኝ እስቲ እህቶች ብቻ መልሱ። ከማርያምና ከማርታ ጥሩ የሰራው ማን ነው? አይ አሁን ይናላችሁ እስቲ ልጠይቃችሁ። እዚህ መሃል እህት ያላችሁ እጃችሁን አውጡ። እህት ያላችሁ በጣም አውርዱሽ። ቤት ውስጥ እንግዳ ሲመጣ
እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚለው? ታዲያ ለምን ታስመስላላችሁ? ማርያም ከእንግዳው ጋር አብራ ምን ብላ ነበር? ቁጭ ብላ ነበር። ማርታ ግን ትሰራ ነበር። ብዙ እህቶች እንግዳ ሲመጣ ከእንግዳ ጋር ቁጭ የሚሏል። አንቺ ስራ አትወጂም፣ እንግዳ ሲመጣ ሄደሽ ከሱ ጋር ትቀመጫለሽ ብላችሁ ከእህቶቻችሁ ጋር ሁሉ ትጣላላችሁ። ታዲያ ለምንድን ነው ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም። የዚያ ቤት እንግዳ ሰማይንና ምድርን የዘረጋው መድኃኔዓለም ክርስቶስ ነው። ምግብ አያስፈልገው። ቅዱስ ኤፍሬም ሶርያዊ ምን ይላል? ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የሰራው ማን ነው? እግዚአብሔር ነው። አመለጣት። ቤቷ ቁጭ ብሎ ሲያስተምር የክርስቶስን ቃል የመስማት እድል አመለጣት። አለን በየቤተ ክርስቲያኑ። በነገራችን ላይ ልክ ወንጌል ሲጀምር ውር ማለት የምንጀምር ሰዎች አሉ። የማርታ ችግር ያለብን ማስተናገድ የለመደ ሰው አይቀመጥም። ታውቃላችሁ፣ ይቁነጠነጣል፣ ወደዛ ወደዚህ ይላል። ማርያም ግን ቁጭ ብላ ትማር ነበር። የማይቀሟትን በጎ እድልን ምን አለች? መረጠች። ይህን ጊዜ ማርታ ተበሳጨች። እንዴ እኔ እዚህ ስለፋ ብቻዬን ስትተወኝ አይገድህምን ብላ መታ ወደ ክርስቶስ መታ ከሰሰቻት። ቃለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃለህ። አንደኛ እህቷን ጠርታ ነይ አግዢኝ እንጂ ብትል ምን አለበት? እሷ ግን አሽሙር ነው የተናገረችው። ሰው ወንጌል ሲጎላው አሽሙረኛ ይሆናል። እህቴ ስትተወኝ አይገድህም፣ እንኪያስ እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ እድልን መርጣለች። እዚህ ላይ በጣም የሚገርማችሁ ምዕመናን፣ ማርታ ወገቧን ይዛ መታ ስትከሳት ማርያም አንድም መልስ አልሰጠችም። እኔ እንዳንቺ ወጥ መስራት አቅቶኝ ነው ወይ? መማር ይበልጣል ብዬ ነው እንጂ ወንጌል ይበልጣል አላለች። ዝም ምን ያለችው? ምንድነው ዝም ያስባላት? ቃል እግዚአብሔር። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማውም። አፏ ብቻ አይደለም ዝም ያለው፣ ልቧም ጭምር ነው። አባ ሕርያቆስ በቅዳሴያችን ምን ይላል? ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ። አፏ ብቻ አይደለም ዝም ያለው፣ ልቧም ዝም ብሏል። እኛ አንዳንዴ አሁን ከሰው ጋር ስንጣላ አፋችን ዝም ይላል፣ ውስጣችን ግን ዝም ይላል። ስድብ ነው ያጠራቅመው። ይህን የምታውቁት የሆነ ቀን ዝም ያልነውን ሰው ሌላ ቀን ስናገኘው ባለፈውም ትችል ነው ብለን ከአቆምንበት የምንቀጥለው። ማርያም ግን ልቧም አፏም አልተናገረም። አርምሞና ትዕግስትን ገንዘብ እናድርግ፣ የማይቀሟትን በጎ ዕድል መረጠች ብሎ ጌታችን አመስግኗታል። የማርያምን ዕድል ለሁላችን ያድለን። ቁጭ ብሎ ቃሉን ምን ማድረግ? መስማት። ማርታ ግን ወደዛ ወደዚህ ትል ነበር። እንደውም ምን ይላል መሰላችሁ ወንጌሉ? በጣም ይገርማል። ማርታ ግን አገልግሎት ስለበዛባት ባከነች። ምን ስለበዛባት? አገልግሎት ስለበዛብን ከመባከን እግዚአብሔር ይሰውረን። ስንታለን እኮ ወዲያ ወዲህ ስንል ቃሉን የመስማት ዕድላችንን ያጣ። ስንታለን እንዲህ ያለውን ጉባኤ ሰርተን እማንጠቀምበት፣ ለቅዳሴው ለምኑ ነገር ስናመቻች፣ እኛ ግን ነፍሳችንን መመገብ ያልቻልን ብዙ ሰዎች አለን። የማርታ አይነት ሕይወት ያለንን ሰዎች እግዚአብሔር እንደ ማርያም በጎ ዕድልን ያድለን። ወደ ርዕሳችን ልመልሳችሁ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የምትወደው ታሟል ብለው ማርያምና ማርታ ክርስቶስ ላይ ላኩበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ና ተብሎ ሲጠራ ዝም አለ፣ አልሄደም። የምትወደው ታሟል አሉት፣ ክርስቶስ ግን አልሄደም። ከዚያ ወዲያው አልዓዛር ሞተ። ይገርማቸዋል። አልዓዛር ሲሞት ክርስቶስ አውቋል። ለደቀ መዛሙርቱ ምን አላቸው? ወዳጃችን አልዓዛር ተኝቷል አላቸው። አይ ተኝቶ ከሆነማ መልካም ነው አሉ። አይ የለም ሞቷል አላቸው። አዘኑ፣ ደነገጡ። ክርስቶስ አልዓዛር ተቀብሮ 4 ቀን እስኪሆነው ድረስ ቆየ። ስንት ቀን እስኪሆነው? 4 ቀን። እግዚአብሔር አንዳንዴ መልስ ሳይሰጠን ይዘገያል። መልስ ሳይሰጥ ዝም ይላል። መልስ አለመስጠት ራሱ መልስ ነው። ድሮ ተማሪ ያለን ስንፈተን ትዝ ይላችኋል። ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር በዝምታ ይመልሳል፣ ይዘገያል። ዝም አለ። አልዓዛር ሞቶ 4 ቀን እስኪሆነው ስጋው እስኪበሰብስ ድረስ እስኪሸት ድረስ ቆየ።
መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ተነስቶ ወደ ቢታንያ መጣ ይላል። ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ። ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር። ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምእመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያችኋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበረ አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችውም። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን በአቅሜ ሎሌዎች አሉ፣ አገልጋዮች አሉ። አንዱና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔር የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ። ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ተፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለሁት። ያንዴም ማስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለች። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ። ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል አይባልም? ጥያቄውን የሸሸችው አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታለሁ ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላት። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቋል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት፣ ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት? በስውር። መምህሩ መጥቷል ይጠራሻል አለች። በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነው ያግዥኝ ብላታለች? አላለቻትም። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት፣ ፈሪሳውያን፣ አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም ማለት ነው። አፈረችበት በክርስቶስ። ሰው ወንጌል ሲጎለው፣ ትምህርት ሲጎለው በሃይማኖቱ ያፍራል።
አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ሕዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር። አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ።